ጋይስ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዚህ ሰዓት እንደ ድሮ ሰርተን እንለወጣለን፣ አብረን ሰርተን እኮ እንለወጣለን፣ ፍቅር ነው የሚበልጠው የምትሉ ሰዎች ማለት ነው። ፍቅርን ፍቅር ይኑር፣ ግን ፍቅር በዚህ ሰዓት የለም። ካለም ምናልባት ካለም አብረን ሰርተን እንበላለን የሚል አማርኛ እዛ ወደ ድሮ ከነበሩት ጋር ጨምራችሁ ወይ ከሞቱት ሰው ጋር ቅበሩት። እሺ፣ ለምን መጀመሪያ ሰርቶ ራሱን ችሎ አንቺን ማስተዳደር የቻለና ነው አንቺን መጠየቅም ማግባት ያለበት። አንቺ አንድ ቤት ወይተር እየሰራ አብረን እናድጋለን ብለሽ ትገቢበታለሽ። ከዛስ ገባሽ፣ አንቺም የሆነ ቤት ተቀጥረሽ እየሰራሽ ነው። እድሜ ልክሽን አብራችሁ እየፈጋችሁ ልትኖሩ ነው ወይስ እሱ ሰርቶ ራሱን ችሎ ነው ማግባት ያለበት? ሲጀመር እኔ ባገባ ይሄ ለእንደዚህ አይነት ጊዜ ድረስ ይሆናል፣ ይሄ ደግሞ በወልድ ይሆናል ብሎ እስከ ልጅ እስከሚመጣ ትውልድ ድረስ ማሰብ አለበት። እሱ መጀመሪያ ሰርቶ ራሱን ችሎ ተቋቁሞ ነው አንቺን ማግባት ያለበት። እግር ማይዘረጋ ቤት ትከራዩና እዛ ቤት ውስጥ አብራችሁ ትኖራላችሁ። ፍቅር ይበልጣል። ነገ ሁለታችሁም ስራ በፈቱ የለም ማለት ነው፣ ጎዳና ልመና ትወጣላችሁ ማለት ነው። ስለዚህ ወንድ ልጅ ራስህን ችለህ ሴትን ማግባት ያለብህ ራስህን ችለህ ነው። ሴት ልጅስ ደግሞ ራሱን የቻለ ወንድ ነው እንጂ ራሱን ሳይችል ገና አንድ ሱሪ በአመት የማይቀይር ወንድ ጋር ገብተሽ እከክሽን ማከክ የለብሽ። መጀመሪያ ደግበይ፣ በፍቅር ቆዩ። ፍቅር ያሸንፋል ካልሽ በፍቅር ቆይ፣ አንቺም እየሰራሽ እሱም እየሰራ፣ ከዛ ራሱን ያስተዋውቅሽ ምን ያህል ጠንካራ እንደሆነ ለትንሽ ጊዜ እዩ። እስቲ ነገ እኔ ባገባው ያስተዳድረኛል ወይ ብለሽ ማየት አለብሽ። በአሁኑ ሰዓት ትላንት ተዋውቆ ሐሙስ ተዋውቆ እኮ አርብ ላይ የለም፣ አብሮ ነው የሚሆኑት። እንደዛ መሆን የለበትም። ማጥናት አለብሽ። ነገ ለኔ ይሆናል ወይ ለልጆቼ ይሆናል ወይ ሲወልድ እኔን ያርሳል ወይ ሲወልድ ለኔ ለልጆቼ ፍቅር ይኖረዋል ወይ ሰርቶ ያስተዳድረኛል ወይ እንዴት ነው የሚያኖረኝ? ማጥናት አለብሽ መጀመሪያ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ራሱን ያልቻለ ወንድ አግብታችሁ ችግር ላይ አትውደቁ፣ ራሳችሁ ማለት ነው። ችግር ላይ አትውደቁ። እግዚአብሔር እውነት ነው የምላችሁ። ወንዶችም ደግሞ ራሳችሁን ሳችሉ ሴት ልጅን አትጠይቁም። ላግባሽ አብረን እንሆን አትበሉ። በቃ ለጊዜያዊ ነገር የምፈልጉ ከሆነ ያው ሌላ ጊዜዎቹ ትክክለኛ ለምታገባ ለምታፈቅር ሴት ልብ ሰጥታችሁ እንደዛ እየሸወዳችሁ ከምታኖሩ አሉ ቀላጆች፣ የትኛውም ጎዳና ላይ የሚቆሙት እነሱን መቀለድ ትችላላችሁ። እና በሴት ልጅ ህይወት አትቀልዱ። ወንዶችም ሴቶቹም ደግሞ ስታገቡ ምርጫችሁን እወቁ። ይሄ ያኖረኛል ወይ ያስተዳድረኛል ወይ? አንቺ ደግሞ ካገባሹ በኋላ አንቺ ሰርተሽ እያመጣሽ ለሱ ማድረግ የለብሽም። ለምን ከለመደ እስከ ፍጻሜሽ ድረስ አንቺ እስከ ኖርሽ ድረስ ሰርተሽ እያመጣሽ ነው የምታኖሪ። እሱ ስራውም ያቆማል፣ የሚሰራውንም ያቆማል፣ አንቺ ከሰራሽለት ማለት ነው። አውቀሽ እየሰራሽም ቢሆን ለራስሽ ወይም ለቤት የሆነ እቃ ምናምን ነው እንጂ ማድረግ ያለብሽ። ይሄ የቤት አስቤዛዎችን አንቺ መቻል የለብሽም። የዛን ሰዓት እሷ እኔ ከባልሰራም እሷ ትሸፍናለች ብሎ እሱ ችላ ሊል ይችላል፣ ወይም ከገንዘቡም እንትን ሊል ይችላል። ስለዚህ መጀመሪያ እንዳገባሹ አንቺ መቆጠብ አለብሽ። ለቤት ነገር ማድረግ የለብሽ። እሱ ምን ያህል አንቺን ማስተዳደር እንደሚችል አንቺ መገመት አለብሽ። ሳሰሪ ወይም እየሰራሽም ከሆነ ብር ሳታወጪ መገመት አለብሽ አስቀድመሽ ማለት ነው። ከዛ በኋላ ያው የጋራችሁ ነው ሁለታችሁም፣ የእሷም ያንቺ ነው የአንቺም ደግሞ የእሱ ነው። ስለዚህ መኖር ትችላለሽ ማለት ነው። እና መጀመሪያ ሳትገኝ ግን መፈተን አለብሽ አንቺ። ስለዚህ አንቺ እየሰራሽ ሁሉ ነገር እያመጣሽ ማድረግ የለብሽም እንዳገባሽ ማለት ነው።